እሺ ቤተሰቦች ዛሬም እንደተለመደው ምርጥ ታሪክ ይዤላችሁ መጥቻለሁ። ይህ ከሁሉ ፊልም ነው። ታሪካችንን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረግና ቪፒኤን ማብራትም እንዳይረሳ። እወዳችኋለሁ። ይመቻችሁ። ታሪካችን ሲጀምር ኤማን እንተዋወቃለን። ከእንቅልፏ ስትነቃ ወደ ትምህርት ቤት ለመሄድ ሰዓቱ ረፍዶባታል። ይህች ታዳጊ ጥሩ ጸባይ ያላት በትምህርት ቤት በጣም ታዋቂ የሆነች ልጅ ነች። እንዲሁም ብዙ ወንዶች ይወዷታል። በሌላ በኩል ዲን የሚባል ልጅ እንተዋወቃለን። እርሱ ደግሞ በተቃራኒው ሰነፍ፣ ለነገሮች ግድ የሌለውና ቪዲዮ ጌም የሚያበዛ ልጅ ነው። ዲን ከኤማ ጋር አንድ ትምህርት ቤት ነው የሚማረው። እንደ ኤማ ግን ታዋቂ አልነበረም። ብቸኝነት ያበዛል። ሁሌም ጠዋት ሲነሳ ቪዲዮ ጌም ወደ መጫወት ነው የሚሄደው። አባቱ በዚህ ደስተኛ አልነበረም። የትምህርት ቤት ሰዓት ደርሶ ኤማና ታናሽ እህቷ ስቲሊ እናታቸው ወደ ትምህርት ቤት ትወስዳቸዋለች። ለመውረድ ሲዘጋጁ ዲን በመኪናው ሲመጣ ስቴሲ አይታው ታሾፍበታለች። ነገር ግን እናታቸው እንደዚህ ማድረግ እንደሌለባትና ትምህርታቸው ላይ ማተኮር እንዳለባቸው ትነግራታለች። ስቲቨን የተባለ አንድ የትምህርት ቤቱ ታዋቂ ልጅ መጥቶ ወሬያቸውን ያቋርጣቸዋል። ጓደኛዋም ይህንን ስታይ ኤማ ልጁን እንድታስተዋውቃት አጥብቃ ትጠይቃታለች። ይህንን እየተባባሉ ወደ ክፍል ይገባሉ። ኤማ ግን አንድ እየቸኮለ ወደ ክፍሉ ከሚገባ ወንድ ተማሪ ጋር ትጋጫለች። ልጁም ሰነፉ ዲን ነበር። ዲን ሁልጊዜ ኤማን ልዕልቷ ብሎ ነው የሚጠራት። አስተማሪውም ኤማን ለምን እንዳረፈደች ይጠይቃታል። ኤማ ይቅርታ ጠይቃ ወደ ወንበሯ ታመራለች። መምህራቸው ስለ ቀጣዩ ጉዟቸው ይነግራቸዋል። ሁሉም ተማሪ በጉጉት የሚጠብቀው ጉዞ ነበር። መምህራቸውም እነሱን የሚወስዳቸው የትምህርት ቤት ባስ በጠዋት እንደሚመጣና ስለሚሄዱበት ደሴት አንዳንድ ነገሮችን እየነገራቸው ነው። በእረፍት ሰዓታቸው ኤማና ጓደኞቿ ተሰብስበው ለጉዞ እንደጓጉና በጣም ቆንጆ ጊዜ እንደሚኖራቸው እያወሩ ነው። በአጋጣሚ የኤማ አይኖች ዲን ላይ ያርፋሉ። ዲን አፕል በቢላዋ እየቆረጠ ይበላል። ጸባዩ ወጣ ያለ ነው። ይህንን ሲያዩ ግራ ይጋባሉ። የኤማ ጓደኛ ሄለን ዲን ጥሩ ልጅ እንደሆነ ትናገራለች። አብረው ያጠኑ ነበር። ነገር ግን ጓደኞቹ አልተዋጠላቸውም። ኤማ ይህንን በዝምታ አለፈች። ወዲያው መምህራቸው መታ ዲንን ምን እያደረገ እንደሆነ ትጠይቀዋለች። ይዛውም ወደ ዳይሬክተሮች ቢሮ ታመራለች። ዲን ግን ይሄ ግድ አልሰጠውም። ምክንያቱም ልጁ በሕግ የሚያምን አልነበረም። ጓደኞቿ ኤማን ከእንደዚህ አይነት ጸባይ ካለው ሰው ጋር መሆን እንደሌለባትና ብዙ ወንዶች እንደሚወዷት ይነግራታል። በቀጣዩ ቀን የጉዟቸው ቀን ነው። ኤማ ለጉዞ የሚያስፈልጓትን ነገሮች እያስተካከለች ነው። እናቷም እያገዘቻት ነው። ኤማ ወላጆቿ በሚገባው ነው የሚንከባከቧት። አባቷ እሷን ለማስደሰት የፈለገችውን ነገር በሙሉ ያደርግላታል። በሌላ በኩል የዲን አባት ምን ያህል እሱን ጉዞ ላይ ለማሳተፍ ከትምህርት ቤት ዳይሬክተሮች ጋር እንደለፋ ይነግረዋል። ምክንያቱም ዲንን አባረውት ስለነበር ነው። ከዚያም ተያይዘው ወደ ትምህርት ቤት ያመራሉ። እዛም ሲደርሱ ተማሪዎቹ ወደ ባሱ እየገቡ ነው። ኤማ እንደተለመደው ከእናቷ ጋር ነው የመጣችው። እናቷም ራሷ እንድትጠብቅ እጅጉን ታስጠነቅቃታለች። ዲንና አባቱም ትምህርት ቤት ደርሰዋል። ስቲቭም ተገኝቷል። ከሰዓታት ጉዞ በኋላ ወደ ደሴቱ ደረሱ። መምህራቸው ሁሉም እንዲዝናኑና ራሳቸውን እንዲጠብቁ እንዲሁም ከራት በፊት ወደ ደሴቱ እንዲሰበሰቡ ትነግራቸዋለች። ኤማና ጓደኞቿ ወደ ዋና ቦታ ያመራሉ። ስቲቭም አብሯቸው ይሄዳል። ከኤማ ጋር ጥሩ ጊዜ እያሳለፉ ነው። በድንገት ኤማ ዲንን ቆሞ ያያት እንደነበር ታስተውላለች። ቢሆንም አፍቃሪዋ ስቲቭን ከሷ ጋር መላፋቱን ቀጥሏል። በቀጣዩ ቀን መስራት ካለባቸው ዋና ዋና ስራ መካከል ለአካባቢው ልጆች ትምህርት ቤት መገንባት ነበር። ሁሉም በአቅሙ እየሰራ ነው። በድንገት ወጣ ያለ ጸባይ ያለው ዲን መገለባበጥና ትርኢት ማሳየት ጀመረ። ይህ የተማሪዎቹን ሐሳብ በሙሉ በመስረቁ ስቲቭን ተናዷል። በዚያው ዕለት ኤማ ከወላጆቿ ጋር እያወራች ነበር። በድንገት ጓደኛዋ መታ ስቲቭን የፓርቲ ድግስ ጀልባ ላይ እንዳዘጋጀና እንደጋበዛቸው ትነግራታለች። ይህንን ኤማ ስትሰማ በድንጋጤ ወላጆቿ እንዳይሰሙ ንግግራቸውን ታቋርጣለች። ቀኑ ሲመሻሽ ሁሉም ሴቶች ተሰብስበው ወደ ድግሱ ይሄዳሉ። ኤማም ጓደኛዋን እየፈለገቻት ሳለ ስቲቭን ሌላ ሴት ሲስም ታየዋለች። ይህ ንዴት ፈጥሮባት ድግሱን ጥላ ወዲያውኑ ትወጣለች። ነገሮችን ሲከታተል የነበረው ዲን ስቲቭን እና እሷ እንደሚዋደዱ ይጠይቃታል። ኤማ ከዚህ በኋላ የሁለቱ ነገር ሊያሳስበው እንደማይገባ ነግራው ትሄዳለች። ድግሱ ቀጥሏል። ነገር ግን የአካባቢው ፖሊሶች ሁሉም ከመርከብ ላይ እንዲወርዱ ያዟቸዋል። በድንገት መተውባቸው ነው። በዛ ሰዓት ኤማ በድንገት ከጀርባው ላይ ትወድቃለች። ከዲን ውጪ ማንም ያያት አልነበረ። ዲንም እሷን ለማትረፍ ወደ ውሃው ተወርውሮ ይገባል። ሁለቱም ለመትረፍ ተያይዘው አቅራቢያቸው ወዳለች ትንሽ ጀልባ ይዋኛሉ። ከዚያም ብዙም ሳይቆይ ያላሰቡት ነገር ተከሰተ። ኃይለኛ ዝናብ ከነፋስ ጋር መጣባቸው። ድግሱ የነበረበት ጀልባ ለመከተል ሲሞክሩ የነሱ ጀልባ ሞተር አልነበረውም።
ኃይለኛ ንፋስ ወጀብ አስነስቶ ጀልባቸውን ወደ መሃል ይገፋዋል። ማንም ግን አላወቀም። በቀጣዩ ቀን ጉዞ ተሰርዞ ሁሉንም ተማሪዎች ወደ ቤት መመለስ ግድ ሆነ። ምክንያቱም ማታ ላይ በተደረገው ያልተገባ ድግስ ነው። የኤማ ጓደኛ ለመምህራቸው ኤማ አብራቸው እንዳልተመለሰች ትናገራለች። መጨረሻ ያየቻትም ድግሱ ላይ ነው። ሁሉም የኤማና የዲን መጥፋት አሳስቧቸዋል። ኤማና ዲን በማታው ነፋስ ወደ ባህሩ መሃል ተገፍተው ሞጫተዋል። ስልካቸውን ለመደወል ሲያዩ የዲን ስልክ ውሃው አበላሽቶት ነበር። የኤማ ግን ኔትወርክ የለውም። ሆቴል ውስጥ መምህሩ ሌላ ተማሪ መጥፋት አለመጥፋቱን ለማረጋገጥ ስም ይጠራል። ነገር ግን ከዲንና ከኤማ ውጪ ማንም የጠፋ ሰው አልነበረ። ኤማ ትልቁን ጀልባ መከተል እንደነበረባቸው ለዲን ትነግረዋለች። በጉዳዩ ትንሽ ይጨቃጨቃሉ። ከትንሽ የውሃ ላይ ጉዞ በኋላ ትንሽ ደሴት ያገኛሉ። ወደዛም ለመሄድ ጉዞ ይጀምራሉ። የኤማን ጓደኞች 2 ፖሊሶች መጥተው መረጃ እንዲሰጧቸውና የማዳን ሂደቱን ለማስቀጠል ጥያቄ ጠይቋቸዋል። በስተመጨረሻም ዲንና ኤማ ከብዙ ድካም በኋላ ወደ ደሴቱ ደረሱ። እንደደረሱም ኤማ ስልኳ ከሰራላት ታረጋግጣለች። ነገር ግን አሁንም ኔትወርክ የለም። ዲን የአደጋ ጊዜ ሽጉጥ ከጀልባው ውስጥ ያገኘዋል። እንደሚጠቅማቸው በማሰብ ይዞት ይወርዳል። በሌላ በኩል የዲን አባት ጃክ ልጁ እንደጠፋ ይነገረዋል። በድንጋጤም በፍጥነት ወደ ትምህርት ቤቱ ያመራል። በዚያ ሲደርስ የኤማ ወላጆችን ያገኛቸዋል። ሁሉም በመደናገጥ ዳይሬክተሩን በጥያቄ ማጨናነቅ ጀመሩ። ነገር ግን ዳይሬክተሩ ምንም አይነት መረጃ አልነበረውም። በሌላ በኩል ዲንና ኤማ የሚያርፉበትን ቦታ ጫካ ውስጥ መፈለግ ጀመሩ። በመንገዳቸውም የሚያምር ፏፏቴ ያገኛሉ። ዲን ኤማ ፎቶ እንድታነሳው ፏፏቴው አጠገብ ይጠይቃታል። እርሷ ግን የሆነ ነገር ቢያጋጥመው እንኳን ፎቶውን መገኘቱ ለሱ ጥሩ እንዳልሆነ ትነግረዋለች። በደሴቱ ላይ ምንም ሰው የለም። በመንገዳቸውም አንድ ዋሻ ያገኛሉ። ወደ ውስጡ ለማየት ሲሞክሩ የሌሊት ወፎች ወጥተው ያስደነግጧቸዋል። ሁለቱም ሮጠው ከአካባቢው ይሄዳሉ። ወደ መጡበት ሲመለሱ ጀልባቸውን ካስቀመጡበት ቦታ ያጡታል። ወደ ቤት ለመመለስ እንደማይችሉ በዚህ ይገነዘባሉ። ከዚያም የቀኑ ብርሃን መጨላለም ጀመረ። ኤማ ዲንን እሳት ማቀጣጠል ይችል እንደሆነ ትጠይቀዋለች። ዲን ግን በፀሐይዋ መጥለቅ ተመስጦ አልሰማትም ነበር። ኤማም ምን እንደሆነ ትጠይቀዋለች። እርሱም ነገሩን ያረሳሳታል። ኤማ ከቦርሳዋ ውስጥ ምግብ ታገኛለች። ያገኘችው ምግብ ተካፍለው የተመገቡ ስለ ራሳቸው ማውራት ይጀምራሉ። በሌላ በኩል የሁለቱም ወላጆች ልጆቻቸውን ለመፈለግ ወደ ደሴቱ ለመሄድ አውሮፕላን እየጠበቁ ነው። ኤማና ዲን ለሙቀት እሳት አቀጣጥለዋል። ኤማም ለምን ልዕልቷ እያለ እንደሚጠራት ትጠይቀዋለች። ዲንም በጣም ጥሩ ልጅ ስለሆነችና ሁሌም እሷን ማውራት እንደሚፈልግ ይገልጽላታል። በጨዋታቸው መሃል ኤማ ከቁጥቋጦ ውስጥ የኮሽታ ድምፅ ትሰማለች። ነገር ግን ዲን እንዳትፈራና ምንም እንደሌለ ይነግራታል። ከሰራ ታየዋለች። ነገር ግን ምንም አዲስ ነገር የለም። ሁለቱም ለመተኛት ይዘጋጃሉ። ብርዱ ኤማን ከብዷታል፣ ሊያስተኛት አልቻለም። ይህንን የተመለከተው ዲንም የለበሰውን አውልቆ ለኤማ ይደረብላታል። ኤማ ወላጆቻቸው እንደሚያገኟቸው ተስፋ ታደርጋለች። ከነጋ በኋላ ዲን ከእንቅልፉ ሲነቃ ኤማ አጠገቡ የለችም። ለእርዳታ የሚሆን SOS የሚል ምልክት በትልቁ የጻፈች ነው። ዲን ስልኳ ከሰራ እንድታየው ይጠይቃታል። ነገር ግን ይባስ ብሎ ባትሪ ዘግቷል። ዲንም የፀሐዩን ሙቀት ለማቀዝቀዝ ወደ ውሃው ገብቶ መዋኘት ይጀምራል። ኤማም ስታየው ወደሱ መሳብ ጀመረች። የዲንና የኤማ ወላጆች ሆቴል ውስጥ ናቸው። መምህሩ ፖሊሶቹ በደንብ እየፈለጓቸው እንደሆነ ይነግራቸዋል። ነገር ግን አልተገኙም። ጃክም ነገሮች እንዲፋጠኑ ብር ይሰጠዋል። ኤማ ውሃ እየቀዳች ሳለ የሚንኮሻኮሸውን ድምፅ በድጋሚ ትሰማለች። ደንግጣም ከቦታው ትሄዳለች። ሁለቱም ርቧቸው ስለነበር አካባቢው ላይ የነበሩትን ፍራፍሬዎች መመገብ ይጀምራሉ። ትንሽ ረሃባቸውን ካስታገሱ በኋላ መጠሪያ ነገር ለመስራት ይሞክራሉ። ነገር ግን ዲን ደክሞት ስለነበረ እንቅልፉን ይተኛል። ኤማም አጠገቡ መተተኛለች። በድንገት ዲን ወደ ኤማ ዞሮ በእጁ ያቅፋታል። ኤማም ተመችቷት ስለነበር ዝም ትላለች። በቀጣይ ቀንም ኤማ በፏፏቴው እየታጠበች ሳለ ዲን ሰንስክሪን ካላት ይጠይቃታል። ቦርሷ ውስጥ እንዳለም ትነግረዋለች። ነገር ግን ሲፈልገው የለም። ሁለቱም እቃዎቻቸው ለምን እንደሚጠፉባቸው ግራ ተጋብተዋል። ቤተሰቦቻቸው የልጆቻቸው መጥፋት በጣም አስጨንቋቸዋል። ባሏም ልጃቸው እንደሚያገኛት ቃል ገብቶላት ይሰናበታታል። በልጆቻቸው መጥፋት እረፍት ያጡት ጃክና ባርብራም ልጆቻቸውን በሄሊኮፕተር እየፈለጓቸው ነው። ደሴቱ ላይ ኤማ እሳት ለማያያዝ እየሞከረች ነው። በዚሁ ቤተሰቦቻቸው በጣም እንደናፈቋት ለዲን ትነግረዋለች። በዚህ ሰዓት ዲን የሰው አጽም ያያል። ኤማም አጽሙን ስታየው በጣም ትደነግጣለች፣ ትጮሃለች። የዚህ ሰው ዕጣ ፈንታ እንደሚያጋጥማቸው ታስብና ትጨነቅ ጀመር። ነገር ግን ዲን
አብሮ ተጋግዘው ወደ ቤት በሰላም እንደሚሄዱ ቃል ይገባላታል። ሳያስቡትም ተደናግጠው መሳሳም ይጀምራሉ። የመጀመሪያ የፍቅር ምሽታቸውንም ያሳልፋሉ። በጠዋት ኤማ ስትነቃ አጠገቧ ዲን አልነበረም። ብዙ ጊዜ ብትጣራ ምላሽ አላገኘችም። ነገሩ ያስፈራት ኤማ ወደ ጫካው ዲንን ፍለጋ ትገባለች። ዲንም ጫካ ውስጥ አጽሙን ለመቅበር እየቆፈረ ታገኘዋለች። ኤማም የዲን ተግባር ግራ አጋብቷት ምን እየሰራህ ነው ብላ ትጠይቀዋለች። ዲንም በንዴት እርዳቷ እንደሚፈልግ ይነግራታል። ኤማም ንግግሩ ያስከፋታል። ቢሆንም ግን እሱን ለመርዳት ወደሱ ስትጠጋ ትወድቅና ጉልበቷን ትጎዳለች። በድንጋጤ አንስቷት ቁስሏን ማከም ይጀምራል። ነገሩን ማስረዳት ቀጠለ። እናቱም በህፃንነቱ እንዳጣትና እሷን ለመቅበር እድል እንዳላገኘ ይነግራታል። ይህንንም አጽም በመቅበሩ ትንሽ ሰላም ከሰጠው ብሎ እንዳደረገው ይነግራታል። ሁለቱም ስሜታቸውን ለመቀየር ወደ ውሃው ሄደው መጫወት፣ መደነስ፣ መዝናናት ይጀምራሉ። ኤማም ደስተኛ ሆነች። ከወራት በኋላ የኤማና የዲን ጉዳይ በሚዲያ አውታሮች በሙሉ መነጋገሪያ ሆኗል። ጓደኞቻቸው እንደሚገኙ ተስፋ አልቆረጡም። ወላጆቻቸውም ሳይታክቱ በመፈለግ ላይ ናቸው። ነገር ግን ብዙ ቢደክሙም ሊያገኟቸው ባለመቻላቸው እያዘኑ ወደ ቤታቸው ይመለሳሉ። ዲንም ስለ እናቱ ለኤማ በደንብ እያጫወታት ነው። ሁለቱም ቦታውን በጣም ተላምደውታል። እርስ በእርሳቸው መቀራረባቸው ጨምሯል። አብረውም ደስ የሚል ጊዜን እያሳለፉ ነው። ኤማ ከትምህርት ቤት እሱ ለየት ያለ ልጅ እንደሆነና ይመቻት እንደነበር ትነግረዋለች። ይህንን ሲሰማ ዲን እሱም ይወዳት እንደነበርና በድብቅ እንደሚከታተላት ይነግራታል። ከዕለታት በአንደኛው ቀንም ኤማ ከተኛችበት ኃይለኛ ድምፅ ይቀሰቅሳታል። ድምፁም የሄሊኮፕተር ድምፅ ነበር። ዲንም የአደጋ ሽጉጡን ለመተኮስ መፈለግ ይጀምራል። ነገር ግን ሊያገኙ አልቻለም። በዚህ ሁኔታ ሄሊኮፕተሩ ሳያቸው ያልፋል። ሁለቱም በብስጭት ሽጉጡን መፈለግ ይጀምራሉ። የሆነ ሰው እቃቸውን በሙሉ እየወሰደ እየደበቀባቸው ነው። ይህንን ያረጋግጣሉ። ምክንያቱም ያስቀመጡትን እቃ ካስቀመጡበት እያጡት ነው። ይህ ከሆነ በኋላ ብዙ ቀናት ተቆጠሩ። ራሳቸው ለማትረፍ የሆነ ነገር ማድረግ እንዳለባቸው ያስባሉ። ወደ ጫካው ውስጥ ሲገቡ የእንስሳ ድምፅ ይሰማቸው ጀመር። ምን እንደሆነ ለማየት ወደ ውስጥ በደንብ መግባት ይጀምራሉ። ዲንም ወደ ቀኙ ሲዞር አነር የተባለው እንስሳ ያያል። ነገር ግን ዲን ተደናቅፎ ይወድቃል። ኤማም ወደ ዲን ስትሄድ አነሩን በቢላ ወግቶ ገሎት ነበር። የጫካ ኑሮ በጣም ፈታኝ ነው። ነገር ግን ዲንና ኤማ አብሮ የተጋፈጡት ነው። ማደን፣ እሳት ማቀጣጠል፣ መጠለያ መስራትና የመሳሰሉትን ነገሮች እየለመዷቸው ነው። ብዙ ቀናቶችም ተቆጠሩ። ሁለቱ ግን በጦፈ ፍቅር ውስጥ ናቸው። አንድ ቀንም ኤማ በድንጋይ ያማታል። ዲንም ምናልባት አርግዛ እንደሆነ ይጠይቃታል። ኤማ ግን ይህን እንደማይሆን ትነግረዋለች። እንዲህ እያወሩ ሳለ በድንገት የጠፋባቸው ዕቃ ከዛፍ ላይ ወደቀ። ተደናግጦም ወደ ላይ ሲመለከቱ አንዲት ጦጣ ይመለከታሉ። ሽጉጡንም እሷ ነች የወሰደችው። ኤማም ሽጉጡን ጦጣዋ ላይ አንስታ ወደ ላይ መተኮስ ትጀምራለች። ዲን ግን ይቃወማታል። እዚሁ ደሴት ላይ መኖር መቀጠል ከፈለገች ይጠይቃታል። ነገር ግን ኤማ አልተስማማችም። ከትንሽ ጭቅጭቅ በኋላ ጥላው ትሄዳለች። ከቆይታ በኋላ ዲን የሚበሉትን አሳ በማጥመር ላይ ሳለ ኤማ ተመልሳ መጣ ይቅርታ ትጠይቀዋለች። ዲንም ስለሚወዳት ይቅርታዋን ይቀበላል። በዚህ ሁኔታ ሳሉ ሄሊኮፕተር አይቷቸው ወደ እነሱ ይመጣል። በስተመጨረሻም ሁለቱም ወጣቶች ተገኙ። ወደ ቤታቸው መለሷቸው። አየር ማረፊያ ሲደርሱ የሁለቱ ወላጆች እና ጓደኞቻቸው በጉጉት እየጠበቋቸው ነበር። ዲን ግን በመመለሱ ደስተኛ አልነበረም። አንድ ቀን ምሽት ላይ ዲን በድብቅ ወደ ኤማ ቤት ይሄዳል። ወደ ቤት በመመለሱ ደስተኛ ለመሆኑን ይነግራታል። እንደለመደውም ሊስማት ሲጠጋ ትሸሸዋለች። ይልቁንም በቀጣዩ ቀን ወደ ተዘጋጀው የደስደስ ፕሮግራም ላይ እንዲመጣ ነግራው ትሰናበተዋለች። በነጋታውም የኤማ ወላጆች ባዘጋጁት ፕሮግራም ላይ ዲን ተገኝቷል። ስቴሲም ለምን የሷ ጓደኛ እንደማይሆን ትጠይቀዋለች። ዲንም መልሶ እኔ ከናንተ ጋር አንድ አይነት ጸባይ የለኝም ብሎ ይመልስላታል። ዲንም ኤማን አብራው እንድትመጣ ምልክት ይሰጣታል። ኤማ ግን ችላ ትለዋለች። ዲን በመከፋት ፕሮግራሙን ጥሎ ወደ ቤቱ ይሄዳል። ነገሮች ወደ ድሮ እየተመለሱ ነው። ኤማና ዲን የነበራቸው አጭር የፍቅር ጊዜ ያበቃለት ይመስላል። ከጥቂት ቀናት በኋላ ኤማ ዲን ጋር ትደውልለታለች። በቀጣዩ ቀን ጠዋት ዲን የእናቱን መቃብር ሊጎበኝ ሄዶ ነበር። ዲን አባቱ ጃክ ወደ ፓርቲው ግብዣ ለመሄድ ይፈልግ እንደሆነ ይጠይቀዋል። ዲንም በድብርት ሶፋ ላይ ጋደም ብሎ መሄድ እንደማይፈልግ ይነግረዋል። ኤማም ድግሱ ቦታ ላይ ከጓደኛዋ ስቴሲ ጋር ነበረች። ስቴሲም የሆነ ሰው ልታገናኛት እንደምትፈልግ ትነግራታለች። እናም ትወስዳታለች። ኤማም በጣም ተገርማለች። ያልጠበቀችው ሰው ነበር። ዲን ዝናቡ ላይ ቆሞ እየጠበቃት ነው። ያሳለፉት ትዝታ የመጣበት ይመስላል። ኤማም ራሷን ከዚህ በላይ መሸወድ እንደማትችል ተረድታ ወደ ውጭ ወጥታ ከዲን ጋር ማውራት ትጀምራለች።
ዲንም የአበባ ብራስሌት አድርጎላት ወደ ቀድሞ ፍቅራቸው እንደሚመለሱ ቃል ሲገባቡና መተቃቀፍ ሲጀምሩ እንመለከታለን። አበቃን። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።